ይህ ኢትዮሚክስ ነው። እንኳን ወደ ዩቲዩብ ቻናሌ በሰላም መጣችሁ። ዛሬ የምናየው በቀላል ካርቶን ፎቶ እንዴት እንደሚሰራ ነው። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማለት እንዳትረሱ፣ ላይክ ሼር ማለት እንዳትረሱ። አሁን ወደ አፕ ያስፈልገናል። ከጉግል ፕሌይ ስቶር ላይ ማውረድ ትችላላችሁ፣ ወይም ዲስክሪፕሽን ላይ ያስቀምጥላችኋለሁ ሊንኩን፣ በሱ ማውረድ ትችላላችሁ ማለት ነው። አሁን እዚህ ጋር እንደምታዩ ካርቶን ፎቶ የሚላል ካርቶን ፎቶ ላይ እንሄድና አፕሊኬሽኑ ይሄው ትነኩታላችሁ። እንደዚህ ይመጣል ማለት ነው። እንደዚህ ሲመጣ ፎቶ ጋላሪ ላይ ያሉትን ፎቶዎች መቀየር ትችላላችሁ ወደ ካርቶን። እንደገና ካሜራ ኦንላይን በቃ እንደዚህ እየቀረጻችሁ መቀየር ትችላላችሁ። ቪዲዮም መቀየር ትችላላችሁ። አሁን ግን ጋላሪ ላይ እና አሁን እንደዚህ ይመጣል ማለት ነው። እንደዚህ ሲመጣ ስናኩት እንዲህ ይመጣል። በፈለጋችሁ ፊልተር እየመረጣችሁ ካርቶን ይሰራላችኋል። ግን እኔ አሁን ካርቶን ፕላስ በደንብ ይሰራ ማለት ነው። ካርቶን ፕላስ የምትለዋን ነካታለሁ። ልክ እንደዚህ ይመጣል። አያችሁ ካርቶን ሆነ ማለት ነው። አሁን ግን ጥቁረቱ ምናምን አጀስት ከለሪንጉን አጀስት ምናምን ከበዛበት ጥቁረቱ ምናምን አጀስት ለማድረግ እነዚህን ወደ ላይ ወደ ታች እየቀነሳችሁ እየጨመራችሁ ታያላችሁ። አሁን እንዲሆነ አያችሁት። አሁን እንደዚህ እስቲ እንጨምርበት። በቃ እንደዚህ አሪፍ ነው ማለት ነው። እኔን ከለሪንጉንም መጨመር ትችላላችሁ። ብራይትነሱ እስቲ እንደዚህ ቀንስኩ። በቃ አሁን አሪፍ ነው። አሪፍ ነው። ከዛ ላ ሴቭ ጋላሪ ለማለት እቺ ዳውንሎድ በተኗን ትነካላችሁ። ዳውንሎድ በተኗን ስነኩ እንደዚህ ያመጣላችኋል። ከዛ ሼር ማድረግ ትችላላችሁ። አጀስቱን አይታችሁታል። በቃና በዚህ መልክ ካርቶን መስራት ትችላላችሁ። ስላያችሁኝ በጣም አመሰግናለሁ። ቻው።